ሰላም ክቡራትና ክቡራን፣ ይህ ኩራዝ ሚዲያ ነው። ሼር ሰብስክራይብ ያደረጋችሁ ሚዲያችሁን እንድታሳድጉ ጥሪ እያቀረብኩኝ ለዛሬ ያልኩትን አጫጭር ዜናዎች እንደሚከተለው አቀርባለሁ። በአገልግሎት አሰጣጥ ረገድ ዜጎቻችንን ላይ ምሬት የሚፈጥሩ አሰራሮች ፈትሾ ማስተካከል ቅድሚያ የምንሰጠው ጉዳይ ነው። ለዚህ ደግሞ ቁርጠኝነታችን አንዱ ማሳያ የሆነው መሶብ የአንድ ማዕከል አገልግሎትን ዛሬ መርቀናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ይህ አዲስ ማዕከል የሚገልጡ ሶስት ቁልፍ ያላሉ የቆየና የተጎዳ ህንጻን ወደ ዘመናዊና ስነውበታዊ ደረጃውን ለስራ አካባቢ አስደሳች ወደ ሆነ ህንጻ መለወጡ አንድ ነው። አገልግሎቶችን ለመስጠትና ለማቀናጀት በሀገር ውስጥ የለማ ሶፍትዌር በስራ ላይ መዋሉ ብሎም በታደሰ አመለካከት ብቁ ክብር የሞላበት አገልግሎት የሚሰጡ ወጣቶች መዘጋጀታቸውን ሌሎች አላባውያን ናቸው። 12 ተቋማት በአንድ ጣሪያ ስር 40 የተለያዩ አገልግሎቶችን መስጠት የጀመሩ ሲሆን ይህም ዜጎች ጊዜያቸውን እንዲቆጥቡና አገልግሎታቸውን በተሻለ ውጤታማ መንገድ ለማግኘት ያግዛል ተብለዋል። እንደዚህ ያሉ ስርዓቶች ማበልጸግ ለዜጎች የተለያዩ አገልግሎትን እርካታ ማጣታቸውን ምላሽ በመስጠት በሂደት ለሰፊው ማህበረሰብ እርካታ ትልቅ አስተዋጽኦ ይኖራቸዋል። የዛሬው ምረቃ ትልቅ እርምጃ መራመዳችን ያሳያል። ኢትዮጵያ በዚህ ማዕከል ላይ ጨምራና አስፋፍታ ለዜጎቿ ሁሉ የተሻለ የአገልግሎት አሰጣጥን ታረጋግጣለች ሲሉ ጠቅላይ ሚኒስትር አብይ አህመድ አስረድተዋል። የገንዘብ ሚኒስትሩ አህመድ ሸዴ ከብሪታንያ የዓለም አቀፍ ልማት ሚኒስትር ባሮንስ ቻምፕማን ጋር ተወያይተዋል። ሁለቱ ወገኖች የተወያዩት በዋሽንግተን ዲሲ እየተካሄደ ባለው እንደ አውሮፓውያን አቆጣጠር የ2025 የዓለም ገንዘብ ድርጅትና የዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ነው። ውይይታቸውም በሁለቱ ሀገራት መካከል ያለው የሁለትዮሽ ትብብር ላይ ያተኮረ እንደነበር ተገልጿል። በቀጣይም ሁለቱ ሀገራት በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ሊሰሩባቸው የሚችሉባቸው ዕድሎች ማስፋት ላይም ውይይት ማድረጋቸው ተገልጿል። አቶ አህመድ ሸዴ ኢትዮጵያ እየተገበረችውን ያለው የኢኮኖሚ ሪፎርምና ያስገኘውን ውጤት በየገጠሙ ያሉ ዓለም አቀፍ ፈተናዎች የኢትዮጵያ እውንታ የኢኮኖሚ ሁኔታ ሪፎርሙን የበለጠ ውጤታማ የሚያደርጉ እንዲሁም በሁለትዮሽ ትብብር ቀጣይነት ባለው መልኩ መደረግ ስለሚገባቸው ድጋፎች ለሚኒስትሩ ገለጻ ማድረጋቸው ተመልክቷል። የብሪታንያ የዓለም አቀፍ ልማት ሚኒስትር ባሮንስ ቻፕማን በበኩላቸው ኢትዮጵያ እየተገበረችው ያለው ሀገር በቀል የኢኮኖሚ ሪፎርም ለግሉ ዘርፍ ምቹ ሁኔታ እየፈጠረ መሆኑን አድንቀዋል። በተጨማሪ ኢትዮጵያ በአፍሪካ ቀንድ ቀጠና ሰላምና መረጋጋት እንዲመጣ የምታደርገውን ጥረትም እንዲሁ ኢትዮጵያ ጀመረችው ሀገር በቀል የኢኮኖሚ ሪፎርም የበለጠ ውጤታማ እንዲሆን ሀገራቸውን በዓለም አቀፍ የልማት ትብብር በኩል ድጋፏን እንደምታጠናክር አረጋግጠዋል። የሁለቱን ሀገራት የሁለትዮሽ ትብብር በማስፋት ከልማት ትብብር ባለፈ በኢንቨስትመንት በንግድና በፋይናንስ ዘርፎች ትብብራቸውን ለማጠናከር መስማማታቸውን መመላከቱን የኢዜአ ዜና ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስዊዝ ላይ ሳንከፍል ማለፍ አለብን ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝና ፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው አሉ። በሁለቱ ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያዎች የአሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል በሚል በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ፕሬዝዳንቱ እነዚህ ቦዮች ለአሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህን ጉዳይ አሁኑን እንዲከታተሉ ጠይቄያቸዋለሁ ብለዋል። ከዚህ ባሻገርም ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሰጥ አገባ ውስጥ ልትገባ የምትችልበትን አሉታዊ አጋጣሚ ሊፈጥር ይችላል የሚል መረጃም ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡም ጊዜ አንስቶ ፓናማንና ግሪንላንድን እንጠቀልላለን በሚል በተደጋጋሚ ሲይዙቱ ቆይተዋል። አሁን ላይ ደግሞ የግብፁን ስዊዝ ቦይ ማማተር መጀመራቸው የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸው ይጠበቃል። በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብፅ የትራምፕ ሀሳብ ዱብዳ ሆኖባታል ተብለዋል። ከ1970ዎቹ አንስቶ በየዓመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብፅ በስዊዝ በኩል ትራምፕ መጥተውባታል። ግብጽ በአመት እስከ 9 ቢሊዮን ዶላር ገንዘብ መርከቦች ሲተላለፉ ክፍያ በማስፈጸምና በሌሎች ምክንያቶች ከስዊዝ ቦይ ገቢ እንደምትሰበስብ ይታወቃል። የትራምፕ ውጥን እውን ከሆነ ካይሮና ዋሽንግተን እጣ ፈንታቸው ልክ ዴንማርክና ፓናማ ውጥረት ይሆናል ተብሎ ይጠበቃል። ኩርስክ በእጅ የገባች ስትል ሩሲያ አስታወቀች። ሩሲያ ኩርስክ ግዛትን ሙሉ በሙሉ በእጁ አስገባች። የዩክሬን ኃይሎች ወደ ኩርስክ ግዛት ጥሰው ከገቡ ከ8 ወራት
በኋላ ነው ሞስኮ ግዛቴን ተቆጣጥሬያለሁ ያለችው። የሩሲያ ጦር አዛዥ ቫላሪ ጌራሲሞቭ ከፕሬዝዳንት ቭላዲሚር ፑቲን ጋር በነበራቸው የቪዲዮ ውይይት ላይ ነው ክሩስክን ነጻ አውጥተናል በሚል ያወጁት። የኪየቭ አገዛዝ ክፉ ውጥን ሙሉ ለሙሉ ከሽፏል ሲሉ ፕሬዝዳንት ፑቲን ለጌራሲሞቭ ነግሯቸዋል። ሞስኮ ክሩስክን ነጻ አወጣሁ ብትልም የኪየቭ ኃይሎች አሁንም በግዛቷ ላይ እየተዋጋን ነው የሚል ምላሽ ሰጥቷል። የጠላት መግለጫ ከፕሮፓጋንዳ ያለፈ አይደለም በሚል ዩክሬን ጦር ሐሳቡን በቴሌግራም ገጹ ላይ አጣጥሏል። የሩሲያ ኃይሎች በክሩስክ ግዛት ግስጋሴያቸው ከቅርብ ጊዜ ወዲህ መጨመሩን ግን የዘለንስኪ ጦር አልካደም። ሞስኮ የሰሜን ኮሪያ ወታደሮች ክሩስክን ነጻ በማውጣት የነበራቸውን ሚናም በግልጽ እውቅና ሰጥታለች። ከሩሲያ ኃይሎች ጋር በመጣመር የዩክሬን ጦር ከክሩስክ ጠራርገው አስወጥተዋል ብለዋል የውጭ ጉዳይ ሚኒስትር ቃል አቀባይዋ ማሪዛ ዛካሮቫ። የሰሜን ኮሪያ ወታደሮች በሩሲያ ምድር ገብተው መዋጋታቸውን ክሬምሊን ሲያምን የመጀመሪያው ሆነዋል። ዘገባው የአልጀዚራና አርቲ ነው። ውድ አድማጮቻችን ለዛሬ ያልናቸውን ዜናዎች የሰማችሁትን ነበረ። በቀጣይ ዜና እስከምንገናኝ ደህና ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ።